ዛሬ ከአዲስ አበባ ተነስተን ጉዞ የምናደርገው ወደ ምዕራብ ኢትዮጵያ ነው። የጉዞአችን ዋነኛ ዓላማ ደግሞ የቡና ቱሪዝምን ለማስተዋወቅ ነው። የቡና ቱሪዝም በሀገራችን የተለመደ አይደለም። ቡና ለሀገራችን ኢኮኖሚ የጀርባ አጥንት ቢሆንም ቡና ከመላክ ባለፈ ደግሞ የቡና ቱሪዝምን በማስተዋወቅ ሩቅ ሆነው አውሮፓ፣ አሜሪካ ሆነው የኢትዮጵያ ቡና ይጠጡ የነበሩ ቱሪስቶች ወደ ሀገራችን መጥተው ቡና የሚበቅልበትን አካባቢ እዛ አካባቢ ያለውን ባህልም ታሪኩንም ለማየት እድል ቢመቻችላቸው አንድ የቱሪስት መስህብ ስለሚሆን እንደገና ደግሞ ቡናን በስፍራው በቦታው ላይ ተገኝቶ ደግሞ መጠጣትም አንድ ራሱን የቻለ ልዩ ስሜት የሚፈጥር ነውና ቱሪስቶች እንዲህ አይነት ነገር ይወዳሉ። ግን እኛ ደግሞ እዚህ ላይ ምንም ስራ አልሰራንም። ስለዚህ አሁን ይሄ ኮፊ ሩት የሚል ፕሮግራም ተነድፎ የቡና ቱሪዝምን ለማስተዋወቅ የሚዲያ አካላትና እንዲሁም ደግሞ አርቲስቶች የተሳተፉበት ጉዞ ነው የምናደርገው። ጉዞአችንን የጀመርነው በጠዋት ነው። ያው ወደ ጅማ መስመር ነው የምንሄደው። ጅማ ካፋ እንሄዳለን። ረጅም ጉዞ ነው የምናደርገው። የዛሬው ጉዞአችን ያው መንገድ ድረስ ነው የሚወስደን። የት ደርሰን ነው ቆይታ የምናደርገው የሚለውንም አብረን እናያለን። አብረን እንጓዝ። የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ በዚሁ ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። አሁን እንደምናየው ይህ አካባቢ ከአዲስ አበባ በሰበታ በኩል ወጥተን የምናገኘው አካባቢ ነው። እንደሚታየው በጣም ለጥ ያለ ሜዳ ነው። በዚህ ሜዳ ላይ አሁን እርሻ ተዘርቶበት እናያለን። ክረምት ሲመጣ ደግሞ በጣም የተንጣለለ ሐይቅ ነው የሚሆነው። ብዙ ነዋሪዎችንም ያፈናቅላል። ከዚህ በፊት በሰራነው ቪዲዮ አሳይቻችኋለሁና አሁን እንዲህ ሲታይ በጣም ምርታማ ይመስላል። ግን ደግሞ በአካባቢው ማህበረሰብ ላይ ደግሞ ክረምት በመጣ ቁጥር ከፍተኛ የሆነ ተጽዕኖ የሚያሳድር ቦታ ነው። ያው እንግዲህ ጉዟችን እንደቀጠለ ነው። ለቁርስ ቆይታ የምናደርገው ወሊሶ ነው። ወሊሶ ደርሰን የቁርስ ቆይታ የምናደርገው በነጋሽ ሎጅ ነው። የነጋሽ ሎጅ በጣም ጥንታዊ በሆነ ቤት የተገነባ እንዲሁም ደግሞ በጣም ውብና ማራኪ ተፈጥሮ ባለበት አካባቢ የተገነባ ሎጅ ነው። በሎጁ ቁርሳችንን ከበላን በኋላ ሎጁን ተዘዋውረን ለማየት ሞክረናል። በጣም የሚያማምሩ ተፈጥሮ ያለበት አካባቢ ነው። ሎጅ ከመሆኑ በፊት የራስ መስፍን ስለሺ መኖሪያ ነበር። ራስ መስፍን ስለሺ በቀዳማዊ አጼ ኃይለ ሥላሴ ዘመን የሸዋ ጠቅላይ ግዛት እንደራሴ ወይም ደግሞ ገዢ ነበሩ። እንዲሁም ደግሞ የመከላከያ ሚኒስትርም ሆነው አገልግለዋል። ራስ መስፍን ስለሺ በኢጣሊያ ወረራ ወቅትም በአርበኝነት ተጓድሏቸው ከፍተኛ ጀብዱ የፈጸሙ ናቸው። ይህ ሎጅ በጣም ታሪካዊና ጥንታዊ ቤት መሆኑን ከዚህ መረዳት እንችላለን ማለት ነው። ሎጁ ከአዲስ አበባ 100 ኪሎ ሜትር ርቀት ላይ የሚገኝ ሲሆን 12 ሄክታር ገደማ ስፋት እንዳለውም ይነገራል። የደርግ መንግስት ወደ ስልጣን ሲመጣ የቀዳማዊ አጼ ኃይለ ሥላሴን መንግስት ገርስሶ ማለት ነው የከተማ ቦታዎችን በሚወርስበት ወቅት ይህንንም ቤት ወርሶ ነበር እና ከወረሰ በኋላ ያው ለራሱ አገልግሎቶች ሲጠቀምባቸው ነበረ። ኢህአዴግ የደርግ መንግስትን ጥሎ ደግሞ ወደ ስልጣን ሲመጣ ቤቱን ለወራሾቹ መልሶላቸዋል። እናም ወራሾቹ ቤቱን
ከተረከቡ በኋላ ቤቱ ትንሽ በአያያዝና በእርጅና ምክንያት ጉዳት ደርሶበት ስለነበር ጥንታዊ ይዞታውን እንደጠበቀ በማደስ በ1990ዎቹ አጋማሽ ላይ የሎጅ አገልግሎት እንዲሰጥ አድርገውታል ማለት ነው። አሁን የሚገኘው ወሊሶ ከተማ የነጋሽ ሎጅ ነው። ይህ ሎጅ ረጅም ዓመታትን ያስቆጠረ ጥንታዊ ቤት ነው። ቀደም ሲል የንጉሳውያኑ መኖሪያ ቤት የነበረ ነው። አሁን በጣም እድሜ ጠገብ የሆነ ግን ለተፈጥሮ የተዋበ በመሆኑ በተለይ ደግሞ ቱሪስቶች እንደዚህ አይነት ቦታዎች ላይ ማረፍ ይፈልጋሉ። ጸጥታው፣ የአካባቢው ደኑ፣ ሁሉ ነገር ማራኪና ውብ ነው። ይህንን ሎጅ በርካታ ቱሪስቶች እየመጡ እዚህ የጥሞና ጊዜ አሳልፈው ይሄዳሉ። በተለይ ከራስ ጋር ለመነጋገር፣ ራስን ለማድመጥ እንደዚህ አይነት ቦታዎች ላይ መጥቶ ጊዜን ማሳለፍ በጣም አሪፍ ነው። እናንተም የነጋሽ ሎጅ መታችሁ አእምሯችሁን ዘና እንድታረጉ በዚሁ ጋብዛለሁ። አንድ የቱሪስት መዳረሻ የሆነ ቦታ ነውና ይህንን ሎጅ መታችሁ ከአዲስ አበባ በጣም በቅርብ ርቀት የሚገኝ ከአዲስ አበባ 100 ኪሎ ሜትር ላይ ወሊሶ ከተማ የሚገኝ ነው። እንዲህ አይነት ቦታዎች በተለይ ለህሊና እረፍት ትልቅ ማረፊያ ናቸው እና እናንተም መታችሁ እዚህ እንድትዝናኑ ነው የምጋብዘው። ሎጁ ውብ በሆነ የተፈጥሮ እጽዋቶች የተዋበ ነው። አካባቢው ተራራማም ነገር አለው። እንዲሁም ደግሞ በጣም ሀገር በቀል የሆኑ ዛፎች የሚታዩበት በርካታ የአዋፍ ዝርያ ያለበት፣ ድምጻቸው ራሱ በጣም ማራኪ ነው። ከአካባቢው ጸጥታ ጋር የአዋፍቱ ዝማሬ እጅግ መንፈስን የሚያድስ ነው። ከዛም በመለስ ጦጣና ዝንጀሮን የመሰሉ ሌሎች የዱር እንስሳት የሚታዩበት ነው። ሎጁ ውብና ማራኪ በመሆኑ የመንፈስ እርካታን የሚሰጥ ነው። አንድ ተአምር ነው ማሳያችሁ። ይህ ግንድ ይታያችሁ። ይሄ መነሻው ይሄ ዛፍ ነው። ከዚህ ዛፍ ነው እንግዲህ ከዚህ ዛፍ ተነስቶ እንግዲህ ይመጣና እንደዚህ ይኸውላችሁ፣ እዩ ብቻ እንዴት እንደ እባብ እንደሚጠመጠም እዩ። ኦ ማይ ጋድ! ይኸው ተጠምጥሞ መጥቶ ማለት ነው። እና ይሄ ደግሞ ዘንባባ ነው እንደምታዩት። እንዲሁም ደግሞ በአብዛኛው ቤቱ የተሰራው በእንጨት ውጤቶች በመሆኑ የቤቱን ጥንታዊነት በጣም አጉልተው የሚያሳዩ ናቸው። በረንዳዎቹ ውስጡ በአብዛኛው የእንጨት ውጤቶች የሚታዩበት ነው። ይህም ለጎብኚዎች አንድ ጥንታዊነትን የሚያሳይ ማራኪ የሆነ ገጽታ እንዲኖረው አድርጓል። የነጋሽ ሎጅ ለአካባቢው ማህበረሰብ በምግብ አብሳይነት፣ በመስተንግዶ፣ በጥበቃ ሰፊ የስራ እድልን ፈጥሯል። የአካባቢው ወጣቶች በሎጁ የስራ እድል ተጠቃሚ ሆነዋል ማለት ነው። የቡና ቱሪዝም ጉዟችን በዚህ አልተጠናቀቀም። በቀጣይ ቪዲዮ ደግሞ ተከታዩን የጉዟችንን ገጽታ አስቃኛችኋለሁ። የዩቲዩብ ቻናሉን ሰብስክራይብ እንድታደርጉ፣ ላይክ፣ ሼር እንድታደርጉም በዚሁ ጋብዛለሁ። አመሰግናለሁ።
Thank you.